በደህና መጡ። ሰላም፣ ዛሬ በጣም ጠቃሚ ስለሆነው የአካል ክፍላችን ስለ አእምሮ ጤና እናወራለን። እድሜያችሁ ምንም ያህል ሊሆን ይችላል፣ ህፃንም ሆነ አዛውንት፣ የአእምሮ ጤና ጉዳይ ሁላችንም የሚመለከት ጉዳይ ነው። በዚህ ቪዲዮ ሳይንሳዊ ጥናቶችን መሰረት ያደረጉ የአእምሮ የማስታወስ ችሎታ፣ የትኩረት አቅማችንን እንዲሁም ለረጅም ጊዜ አእምሯችን ጤና ጉዳይ የሚጎዱና የሚጠቅሙ ጉዳዮችን የምንዳስስ ይሆናል ማለት ነው። እነዚህን ጉዳዮች ለማንሳት ፓብሜድ እና ጎግል ስኮላርን ሪፈር አድርጌያለሁ ማለት ነው። ቪዲዮውን ላይክ፣ ሼር በማድረግ እስከ መጨረሻው ያድምጡ። አብራችሁን ስለሆናችሁ ከልብ አመሰግናለሁ። እነዚህም በ5 ክፍል ከፋፍለን እናያቸዋለን። የመጀመሪያው አመጋገብ በሚመለከት፣ ሁለተኛ ክፍል ላይ ደግሞ የምናየው ስለ ኤክሰርሳይዝ፣ ፊዚካል ኤክሰርሳይዝ እና የአእምሮ ጤና ያላቸውን ግንኙነት እናያለን። በተጨማሪ ደግሞ እንቅልፍ፣ በቂ እረፍት ስለማድረግ፣ አራተኛ ላይ ሜንታል ስቲሙሌሽን ወይም ደግሞ የአእምሮ ኤክሰርሳይሶችን እንመለከታለን ማለት ነው። አምስተኛ ጭንቀትን እንዴት ማስወገድ እንዳለብን፣ ጭንቀት በሚመለከት የመጨረሻው አእምሮአችን ሊጎዱ የሚችሉ ልምዶችና አመጋገቦችን እናያለን ማለት ነው። በዚህ መልክ በ6 ክፍሎች ከፋፍለን የምናይ ይሆናል። መጀመሪያ ላይ የምናገኘው አመጋገብ ሁኔታ ነው። ስለዚህ አእምሯችን ልክ መኪና ነዳጅ እንደሚያስፈልገው ለመንቀሳቀስ አእምሯችን ለመስራት፣ ሀሳቦችን ፕሮሰስድ ለማድረግ ምን ያስፈልገዋል? ነዳጅ ያስፈልገዋል ማለት ነው። እሱም ጤናማ ምግብ ነው። ለአእምሮ ጤና ወሳኝ የሚባሉት የምግብ አይነቶችን በ4 ክፍሎች ከፍለን ማየት እንችላለን። የመጀመሪያው ጤናማ ስብ የያዙ ምግቦች ናቸው። እነሱም አቮካዶ፣ ለውዝ፣ የወይራ ዘይት፣ ኦሜጋ 3 ያለው ሰልሞን የምንለው የአሳ ዝርያ። ስለዚህ በመመገብ ጤናማ ስብ አእምሯችን እንዲያገኝ ማድረግ ይኖርብናል። በ2015 የታተመ አንድ ጥናት እንደሚያሳየው ከሆነ የወይራ ዘይት፣ ለውዝ እና አሳ መመገብ ከ40 እስከ 30% ለዲፕሬሽን ያለን ተጋላጭነት ይቀንሳል። ሌላው በሁለተኝነት የምናየው ስለ አመጋገባችን በአንቲኦክሲዳንት የበለጸጉ ምግቦችን ሲሆን እነሱም እንደ ብሉቤሪ፣ ጥቁር ቸኮሌት፣ ቅጠላቅጠሎች ለምሳሌ ሰላጣና ቆስጣን የመሳሰሉትን በመመገብ አንቲኦክሲዳንት የበለጸጉ ምግቦችንም በመውሰድ ለአእምሮ ጤናችን ጉልህ አስተዋጽኦ ማበርከት እንችላለን ማለት ነው። በሶስተኛነት እንቁላልና ጥራጥሬን በመመገብ ለምሳሌ ጥራጥሬ አጃ፣ ባቄላ እንዲሁም እንቁላል ደግሞ ለአእምሯችን በቋሚነት ጉልበት እንዲያገኝ ያግዙታል ማለት ነው። አራተኛ ላይ በአመጋገባችን ዙሪያ ላይ የምናገኘው በቂ የሆነ ውሃ መጠጣት ይኖርብናል። አንዳንድ ጥናቶች እንደሚያሳዩት ከሆነ አእምሮ በቂ ውሃ ካላገኘ የማስታወስና ትኩረት የማድረግ አቅሙ ይቀንሳል። ስለዚህ በቂ ውሃ መጠጣት ይኖርብናል ማለት ነው። ሁለተኛ የአካል ብቃት እንቅስቃሴ ማድረግ ነው። የአካል ብቃት እንቅስቃሴ ስናደርግ እንደምታውቁት ሰውነታችን ይገነባል። ከዚህ በተጨማሪ ግን ለአእምሮ ጤናም የአካል ብቃት እንቅስቃሴ ማድረግ በጣም ወሳኝ ነው። ምክንያቱም ወደ አእምሯችን በቂ የሆነ የደም ዝውውር እንዲኖር ያደርጋል። ይህም አእምሯችን ብዙ ኦክስጅን እንዲያገኝ ያግዘዋል። ይሄ ደግሞ የማስታወስ አቅማችንና አዳዲስ ነገርን የመማር ችሎታችንን እንዲጨምር ያደርገዋል ማለት ነው። ሌላው የአካል ብቃት እንቅስቃሴ ማድረግ ጥቅሙ ብሬን ሴሎችን በማነቃቃት አዳዲስ የብሬን ሴሎች እንዲመረቱና እንዲያድጉ ያደርጋል። ከዚህ በተጨማሪ ደግሞ የጭንቀት ሆርሞን እንዲቀንስ በማድረግ ኮሌስትሮል መጠንን ዝቅ ያደርጋል። ስለዚህ የአካል ብቃት እንቅስቃሴ ማድረግም ሌላኛው ለአእምሮ ጤና አስፈላጊው ነገር ነው ማለት ነው። ሶስተኛው በቂ እንቅልፍ መተኛት ነው። በቂ እንቅልፍ ስንተኛ አእምሯችን ራሱን ያድሳል። በቂ እንቅልፍ የማንተኛ ከሆነ ግን የአእምሯችን የኮግኒቲቭ አቅም ይቀንሳል። ጥናቶች እንደሚያሳዩት ከሆነ በቂ እንቅልፍ የሚባለው ከ24 ሰዓት ውስጥ ከ7 ሰዓት እስከ 9 ሰዓት የምንተኛ ከሆነ ነው። ከዚያ በተጨማሪ የምንተኛበትና የምንነሳበትንም ሰዓት ሁሌም ተመሳሳይ መሆን ይኖርበታል። ለምሳሌ ከምሽቱ 3 ሰዓት ተኝተን ከንጋቱ 11 ሰዓት የምንነሳ ከሆነ
ሁሌም መተኛት ያለብን ከምሽቱ 3 ሰዓት ዜን መነሳት ደግሞ ያለብን ከንጋቱ 11 ሰዓት መሆን ይኖርበታል ማለት ነው። ከምሽቱ 4 ሰዓት የመተኛት ልምድ ያለን ደግሞ ከምሽቱ 4 ሰዓት ተኝተን ከጠዋቱ 12 ሰዓት የምንነሳ ከሆነ በተመሳሳይ ይህንን ልምድ ሁሌም መኝታ ሰዓታችን 4 ሰዓት የምንነሳው ደግሞ 12 ሰዓት መሆን ይኖርበታል። ስለዚህ ተመሳሳይ የሆነ የመኝታ ሰዓት እና እንዲሁም ተመሳሳይ የሆነ የመነሻ ሰዓት ሊኖረን ይገባል ማለት ነው። ሌላው ከመተኛታችን በፊት የስልክም ሆነ የኮምፒውተር እንዲሁም ቴሌቪዥን ስክሪን አለማየት ነው። ልንተኛ 10 ደቂቃ 15 ደቂቃ ቀደም ብለን እነዚህ ተጋላጭ የሚያደርጉ ስክሪኖችን ኦፍ ማድረግ ይኖርብናል ማለት ነው። ኢሚዲየትሊ ልክ ቴሌቪዥን አይተን ቀጥታ ስዊች አድርገን ቴሌቪዥናችን ዘግተን ወይም ደግሞ ኮምፒውተራችንን ሞባይላችን አጥፍተን ኢሚዲየትሊ መተኛት አይኖርብንም ማለት ነው። መጀመሪያ ላይ እነሱን ካጠፋን ከ10 ደቂቃ በኋላ ነው ወደ መኝታችን መሄድ ያለብን ማለት ነው። ምክንያቱም ጥናቶች እንደሚያሳዩት ከሆነ የስክሪን ጨረሮች ወይም ብሉ ላይት የምንለው ሜላቶኒን የተባለውን የእንቅልፍ ተቆጣጣሪ ሆርሞንን እንዲራበሽ አድርገዋል። ሜላቶኒን የምንለው ልክ የምንተኛበትን ሰዓት ሳያዛባ ከላይ እንደጠቀስኩት 3 ሰዓት ላይ የምንተኛ ከሆነ ስክሪን የምናይ ከሆነ 3 ሰዓት ላይ እንቅልፋችን አይመጣም ማለት ነው። ስለዚህ ይሄንን ሬጉሌት የሚያደርገው ሜላቶኒን የተባለው ሆርሞን እንዲዛባ ያደርገዋል። በተመሳሳይ ሰዓት እንድንተኛ በተመሳሳይ ሰዓት ደግሞ እንድንነሳ ሁሌም ይሄ ልምድ እንዲቀጥል የምንፈልግ ከሆነ እንዲህ አይነት ስክሪን ተጋላጭነታችንን መቀነስ ይኖርብናል ማለት ነው። አንድ ጥናት በ2013 ያደረገ ጥናት እንደሚያሳየው በጣም የተደጋገመ የእንቅልፍ እጦት ለአልዛይመር በሽታ ወይም ለመርሳት በሽታ ያጋልጣል። እንዲሁም በቀን ከ60 እስከ 90 ደቂቃ ወይም ከአንድ ሰዓት እስከ 1 ሰዓት ተኩል ናፕ ማድረግ ሚሞሪያችን የማስታወስ ችሎታችን በ20% ከፍ እንደሚያደርግ በ2008 የታተመ አንድ ጥናት ያሳያል። አራተኛ የአእምሮ ማነቃቂያ ወይም ኤክሰርሳይሶችን መስራት ነው። የአእምሮ ኤክሰርሳይዝ ወይም ልምምዶችን ማድረግ ይኖርብናል። እንደ ሌሎች ጡንቻዎቻችን አእምሮም ኤክሰርሳይዝ ይፈልጋል። የአእምሮ ጡንቻችን እንዲለጠጥ ያደርገዋል። የማሰብ አቅማችን እንዲጨምር ኪዩሪዮሲቲያችን እንዲያድግ ያደርጋል። ስለዚህ አዳዲስ ነገሮችን በመማር ሊሆን ይችላል። ለምሳሌ ቋንቋ ሊሆን ይችላል፣ የሙዚቃ መሳሪያ መለማመድ ሊሆን ይችላል። አእምሮን ማነቃቃት በዚህ መልክ አእምሮን ማነቃቃት ይኖርብናል። ሌላው እንደ ጌም እንደ እንቆቅልሽ አይነት ጨዋታዎችን በመጫወት ለምሳሌ ክሮስወርድ፣ ሱዶኩ፣ ቼዝ ሊሆን ይችላል። እነዚህን በመጫወት አእምሮአችን አዳዲስ ነገሮችን አዳዲስ ኒውራል ኮኔክሽኖችን እንዲያዳብር ማድረግ ይኖርብናል ማለት ነው። አዳዲስ መጽሐፍትን ማንበብ፣ ያላነበበናቸውን አዳዲስ ቻሌንጅ ሊያደርጉ የሚችሉ አእምሮን ቻሌንጅ ሊያደርጉ የሚችሉ መጽሐፍትን በማንበብ እና አዳዲስ ፈጠራዎችን በመሞከር በመለማመድ አእምሮአችንን ቻሌንጅ ማድረግ ይኖርብናል። እና ይህን የምናደርግ ቀጣይነት ባለው ሁኔታ ይህን የምናደርግ ከሆነ ጤናማና የዳበረ አእምሮ ይኖረናል ማለት ነው። 2 እና ከዛ በላይ ቋንቋዎች መናገር ደግሞ ለመርሳት በሽታ የመጋለጥ እድላችንን ከ4 እስከ 5 ዓመት ያዘገያል ይላል። አንድ ጥናት እንዲሁ በ2004 ፓብሊሽ የተደረገ ጥናት እንደሚያሳየው ህፃናት ሙዚቃ የሚያዳምጡ ህፃናት ከማያዳምጡ ህፃናት በ7 ነጥብ አይኪው ስኮራቸው ከፍ ብሎ ተገኝቷል ይላል። 5ኛው ጭንቀትን መቀነስ ነው። አእምሮአችንን ከሚጎዱ ነገሮች አንዱ ጭንቀት ነው። ጭንቀት የአእምሮ ጤናን በጣም በማቃወስ አንደኛው አእምሮአችንን ጤና ሊጎዱ ከሚችሉ ነገሮች አንደኛው። ለረጅም ጊዜ የምንጨናነቅ ከሆነ ደግሞ የአእምሮአችን ሂፖካምፐስ በመጉዳት የማስታወስ አቅማችን እንዲዳከም ያደርጋል ማለት ነው። ስለዚህ የሚያስጨንቀን ነገሮች ለፈጣሪ ሰጥተን በመጸለይ በጥልቀት አየር በማስገባት እና በማስወጣት ልምምድ በማድረግ ማህበራዊ ህይወታችንን በማጎልበት ወይም ደግሞ ማህበራዊ ትስስራችን በመጨመር ከጭንቀት ራሳችንን ነፃ ማድረግ ይኖርብናል ማለት ነው። ጥናቶች እንደሚያሳዩት ከሆነ ብቸኝነት የሚያዘወትር ሰው
ከሚያጨስ ሰው ይልቅ ቶሎ የመሞት እድሉ 26 በመቶ ከፍ ያለ ነው ይላል። በ2018 የተደረገ ጥናት ነው። ይህ ጥናት እንደሚያመላክተው በቀን ከ5 ሰዓት በላይ ስክሪን ላይ የሚያሳልፉ ታዳጊ ህፃናት በከፍተኛ ዲፕሬሽን የመጠቃት እድላቸው በ71 በመቶ ከፍ ያለ ነው ይላል። የአእምሮ ጤናችን መጠበቅ ይኖርብናል። 6ኛ አእምሮአችን የሚጎዱ ነገሮች ናቸው። ከነዚህ ነገሮች መቆጠብ ይኖርብናል። ለምሳሌ ከመጠን ያለፈ አልኮል ተጠቃሚነት ካለ ይሄ የብሬን ሴሎቻችን በረጅም ጊዜ እንዲሞቱ ያደርጋል። ሲጋራ የምናጨስ ከሆነ ድራግ የምንጠቀም ከሆነ በሂደት ለስትሮክ በሽታ እንድንጋለጥ ያደርገናል። የጭንቅላት አደጋም የሚከሰትበት እድል ከፍ ያለ ከሆነ ለምሳሌ ሄልሜት የማንጠቀም ከሆነ ሞተር የምናሽከረክር ሰዎች በተለያየ ሚንስ ጭንቅላታችን መከላከያ ሄልሜት መጠቀም ይኖርብናል። ኮንስትራክሽን ላይ የምንሰራ ሰዎች ጭንቅላታችን ከፊዚካል ዳሜጅ መከላከልና መጠበቅ ይኖርብናል ማለት ነው። ከፍተኛ የሆነ ስኳር ተጠቃሚነት ካለ ይሄም የአእምሮአችንን ጤና ከሚጎዱ ነገሮች አንዱ ነው። ስለዚህ የስኳር ኮንሳምፕሽናችን መቀነስ ይኖርብናል ማለት ነው። በተጨማሪ ደግሞ ፕሮሰስድ የተደረጉ ምግቦችን አለመመገብ ነው። ስለዚህ ፕሮሰስድ ከተደረጉ ምግቦች ራሳችን ነፃ ማድረግ ይኖርብናል። የተጠባበሱ ነገሮች ሳቹሬትድ ኦይል የሚጠቀሙ ለምሳሌ ሳምቡሳ እንደ ቦምቦሊኖ አይነት ነገሮች የተጠባበሱ ነገሮችን ፓስቲ እነዚህን አዘውትሮ አለመመገብ ነው። እነዚህ ነገሮች ይጎዳሉ። እነዚህን ባለማድረግ የአእምሮ ጤናችንን መጠበቅና መንከባከብ ይኖርብናል ማለት ነው። ስለዚህ ይህን የመሳሰሉ መረጃዎች እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ ይወዳጁ እላለሁ። ስለተከታተላችሁኝ ከልብ አመሰግናለሁ።